ጨዋታ ተጠናቀቀ። ሬሞንታዳ ሂስቶሪካ በአትላንታ ሜርሴዲስ ቤንዝ ስታዲየም ደማቅ ታሪክ ተጻፈ። አርጀንቲናዎች አንገታቸውን ደፍተው በሀፍረት ስታዲየሙን ሊለቁ ተቃረቡ ባልንበት ሰዓት 85ኛ ደቂቃ ላይ ሊዮኔል ሜሲ የሚሉት ታሪካዊ ጀግናቸው ከቀይ መስመር ያሻገረው ኳስ እነሆ መጨረሻው ያቻነት ጎልን ከኤንዞ ፈርናንዴዝ አስገኘ። 9 ደቂቃ ተጨመረ። 93ኛው ደቂቃ ላይ ሊዮኔል ሜሲ ከምናውቀው ግራ እግሩ በተጨማሪ እስኪ ቀኙንም እዩት ብሎ ሌላ ኳስ ወደ ሳጥን ጣለ። ላውታሮ ማርቲኔዝ የዚህን ታሪክ ምዕራፉን በቀይ ብዕር አድምቆ ጻፈው። አርጀንቲናዎች ዳግም ሶስቱ አናብስት ላይ ድል ተቀዳጁ። ሜዳ ውስጥ በጸብ የተጀመረ ጨዋታ ነው። ከፊሽካው በኋላም ጸቡ ቀጥሏል። ግን ለሊዮኔል ሜሲ ምንም ነው። ለጸቡ የሰጠው ጆሮ የለም። ከደጋፊዎቹ ጋር